السلام عليكم ورحمة الله وبركاته. እቺ አጭር ቪዲዮ ለማሳየት የሚሞክረው ኢንሻአላህ እንዴት ለቢላል ኮሙኒኬሽን ሜምበር እንሆናለን የሚለው ነው። መጀመሪያ bilalcommunication.com ድረገጻችን ላይ ከገባችሁ በኋላ በቀኝ በኩል ላይ ሜኑ ላይ ሜምበር የሚል ታገኛላችሁ። ሜምበር የሚለውን ስትጫኑት ወደ ኢንሻአላህ ወደ ኔክስት እና ወደ ሜምበርሺፕ ፎርም የሚሞላበት ጋር ይወስዳችኋል። ይሄንን ፔጅ ስታገኙ አዲስ ከሆናችሁ ሜምበርሺፕ ፎርም የሚለውን ክሊክ ታረጋላችሁ ማለት ግን እሱን ክሊክ ከማረጋችን በፊትና ከመክፈታችን በፊት ለማንኛውም ሰው እንዲረዳ ሜምበርሺፕ መክፈል አከፋፈል ሜምበርሺፕ ኦሬዲ የሆናችሁና መክፈል የምትፈልጉ ከሆነ በዚህ ድረገጽ ላይ ይሄኛው መጠቀም ይችላልላችሁ። በቀኝ በኩል ካሉት ሜምበርሺፕ አባል ክፍያ ይሄንን ይተቀው የሚለው ለሰደቃ መስጠት የምትፈልጉ ደግሞ ሚዲያችን እንርዳ የሚል ሰደቃ የሚለው ታች ነው። ከዛ ለፎር ግሎባል ሙስሊም ካውንስል ደግሞ ዶኔት ማድረግ የምትፈልጉ ካላችሁ ደግሞ ሶስተኛውን ተጠቅማችሁ ታረጋላችሁ። እና ወደ አዲስ ለሚመዘገቡ እንሂድ። አዲስ የሚመዘገቡ ሰዎች ምንድነው የሚያደርጉት? ይሄንን ፔጅ ካገኙ በኋላ membership form የሚል አለ ላይ እሱን ክሊክ ያደርጉታል ማለት ነው። እሺ እሱን ከተጫኑት በኋላ ይሄንን ፔጅ ያመጣልናል። ይሄ ፔጅ ማለት ፎርሙ ነው ማለት ነው የሚሞላው ፎርም እና የአባታችን ስንት ምን እንሞላለን ወይም የራሳችን ስም መጀመሪያ first name ከዛ ሁለተኛ ደግሞ የአያታችንን ስም እንሞላለን። BCI sample ብየዋለሁ። ከዛ አድራሻ እንሞላለን ማለት ነው የፈለግነው። ከተማችንን እንሞላለን ኒውዮርክ። ስቴታችንን እንሞላለን ኒውዮርክ። ለምሳሌ እኔ ስቴት ኒውዮርክ ካለሁኝ ከዛ ካንትሪ USA ወይም ኢንግላንድ ለንደን ዩናይትድ ኪንግደም ኖርዌይ የፈለጋችሁን ትሞላላችሁ። ከዛ ዚፕ ኮዳችሁን ትሞላላችሁ ማለት ነው። ከዛ ኢሜል አድሬስ ይሞላል ማለት ነው። sample@gmail.com ከዛ በኋላ ዩዘር ኔም ሞላለው። ዩዘር ኔሜ BCI ነው እንበል -1234 ከዛ 1 2 3 4 5 6 እነዚህ ሁለቱ ፓስወርድ ናቸው ማለት ነው። እነዚህ አንድ ቁጥር first name last name እና ኢሜል አድሬስ እና እነዚህ ከዛ በኋላ ዩዘር ኔም ፓስወርድ እና ቬሪፋይ ፓስወርድ የሚሉት በቢጫ ያለባቸው ካልተሞሉ ፎርሙን አይቀበለው። ሌሎቹን ማንዴተሪ ናቸው ማለት እነዚህ ማንዴተሪ ናቸው መሞላት አለባቸው የግድ required field ይባላሉ ወይም አስፈላጊ ናቸው። እነሱ ካልተሞሉ በጭራሽ ፎርሙ አይሄድም ማለት ነው። ከዛ ይሄንን ከጨረሳችሁ በኋላ ሬጂስተር የሚለውን ትመቱታላችሁ እና ቀጥታ ሬጂስተር የሚለውን ስትመቱት ወደዚህ ፔጅ ይወስዳችኋል። ምንድነው የሚላችሁ? ሬጂስትሬሽን ኮምፕሊት ይላችኋል እዚህ ላይ ማለት ነው። ሬጂስትሬሽናችሁ ኮምፕሊት ነው ይላል። ግን ምን ይላችኋል? your registration requires email confirmation የሰጣችሁን ኢሜል ትክክል መሆኑን ለማረጋገጥ ኢሜል ይላክላችኋል። ይሄንን ስታስገቡት ፎርሙን ወደ ሰጣችሁት ኢሜል ይላካል። ስለዚህ እዛኛው ኢሜል ሄዳችሁ በኢሜላችሁ ሎጊን ስታደርጉ ቼክ አርጋችሁ እዛ ላይ ከቢላል ኮሙኒኬሽን የመጣ ኢሜል ይኖራል። እዛ ላይ ሊንክ ይኖራል፣ ረጅም ሊንክ። ያ ረጅም ሊንክ አሳያችኋለሁ ምን እንደሚመስል ኢንሻአላህ። እና ኢንሻአላህ ያ እንዳልኳችሁ ኢሜላችሁን ስትከፍቱ ኢሜላችሁ ላይ ይሄ ሁለተኛ የተጻፈው ታገኙታላችሁ ማለት ነው። Thank you for applying registration with us. We have received your request and we will process it as soon as you confirm your email address by clicking on the floor. ይሄንኛውን አይነት ሊንክ ይሰጣችሁ። እሱን ስትነኩት ኢንሻአላህ ምን ያደርጋችኋል? ወደዚህ ፔጅ ይወስዳችሁ። ለራሱ ምን ይላችኋል? Thank you for confirming your email. Your account requires approval እና ከዛ እኛ አፕሩቭ እናደርጋለን ማለት ነው። አሁን እናንተ በኩል ያለውን ጨርሳችኋል ማለት ነው። እዚህ ድረስ ከደረሳችሁ ሬጂስተር አድርጋችኋል እና ምን እናደርጋለን? ያኔ ልክ እናንተ ይሄንን ነክታችሁ የዚህን አይነት ሜሴጅ ስታገኙ ለኛ ሜሴጅ ይመጣልናል። ያ ሜሴጅ ለሚመጣልን እናንተን አፕሩቭ ስናደርገው
ምን ይላል እንደገና ሁለተኛ ኢሜል ይልክላችሁና ዌልካም BCI እንኳን ደህና መጣችሁ ይልና ስማችሁን እዚህ ላይ ጽፍላችኋል ዌልካም BCI ሜምበር ዌልካም ለምሳሌ እኔ BCI ሳምፕል ብያችኋለሁ ስሜ BCI ሳምፕል ብሎ your application has been approved application approve ሆኗል አድሚኒስትሬሽኑ አርጎታል ስለዚህ ኢሜል አድሬስ ይሄ ነው ያንተ ኢሜል አድሬስ የሰጠህን ትክክል ነው BCI ሳምፕል ነው ዩዘር ኔም ከዛ አክቲቬት ተደርጓል ጀዛኩሙላሁ ኸይረን ምናምን ብሎ ይመልስላችኋል ማለት ነው ከዛ ወደ ድረ ገጻችን ተመልሳችሁ ቢላል ኮሚኒኬሽን ሬጅስትሬሽን ፎርም ላይ ተመልሳችሁ እዚህም ታረጋላችሁ አሁን የናንተን ስም ታስገባላችሁ ማለት ነው ሳምፕል ይሄ ነው ከዛ ፓስወርድ 1 2 3 4 5 6 ነው ማለት ነው ከዛ ሎጊን እለዋለሁ ማለት ነው ሎጊን ስለው ቀጥታ ያኔ ምን ያመጣልናል ሎጊን ስንለው ይሄንን ፔጅ ከፍተናል ማለት ነው አሁን እዚህ ላይ ምን ይላል ኮንታክት ኢንፎ BCI ሳምፕል ስሜ ነው ማለት ነው የናንተ ስም እዚህ ጋር ይኖራል የፈለጋችሁት ስም የመረጣችሁት ስም ወይም የተመዘገባችሁት ስም እዚህ ላይ ይኖራል ማለት ነው ከዛ ክፍያችሁን ለማየት ከፈለጋችሁ የከፈላችሁትን ለማየት ከፈለጋችሁ እዚህ ላይ የአባል ክፍያ ለማየት ይሄንን ይጫኑ ይላል ይሄንን ስትጫኑት ወደ አባል እና ወደ አባል ክፍያ ይወስዳችኋል ማለት ነው እዚህም ላይ አባል ክፍያው ላይ አሁን በየወሩ ተቀምጧል ይሄ የ2013 ነው እና ሜምበርሺፕ ፔይመንት ይልና እዚህ ላይ 2013 ይላል እና እያንዳንዱ ላይ ቼክ ማርክ ካለ ያ የከፈላችሁበት ነው ቼክ ማርክ ያለለው ደግሞ ያልተከፈለ ጊዜ ነው ማለት ነው እኛ ፔይመንት በደረሰን ቁጥር በኦንላይን ይሁን በሰው ስማችሁና ኢሜል አድሬሳችሁ እስካለ ድረስ እዚህ ላይ ቼክ እየገባን እንሰጣችኋለን ማለት ነው አሁን ለምሳሌ BCI ሳምፕል የሚቀጥለው ወር ማርች ከፍሏል ጃንዋሪ ፌብሩዋሪ ማርች ከፍሏል ማለት ነው ኤፕሪል ላይ ደግሞ ለ3 ወር ቢከፍል የኤፕሪልን የሜይና የጁንን ቼክ እናደርግለታለን ማለት ነው ሶ በየወሩ በገባና ባየቁጥር የት ጋር እንዳለ እሱ ማወቅ ይችላል ለስንት ወር እንደከፈለ ማወቅ ይችላል ምን ያክል እንደቀረበት አሁን ለምሳሌ እኔ በዚህ ወር መጨረሻ በBCI ሳምፕል ብገባ በቃ የፌብሩዋሪ ክፍል ላይ የማርችም ከፍያለሁ ስለዚህ መቼ ነው ኔክስት ፔይመንት የሚያስፈልገኝ ኤፕሪል ላይ ነው ማለት ነው ኢንሻአላህ እንደሱ ይሆናል ማለት ነው ግን እንደ ድንገት ደግሞ ኢሜሎቻችን ከቀየርን ኢንፎርሜሽኖቻችንን ደግሞ ከቀየርን እዚሁ ፔጅ ላይ ኮንታክት ኢንፎ የሚለውን ስነካው ይሄውና ራሱ አምጥቶታል እዚህ ላይ የፈለግነውን ስማችንን መቀየር እንችላለን ፓስወርዳችንን መቀየር እንችላለን እንደገና ቬሪፋይ ማድረግ አለብን የግድ ፓስወርዳችንን ኢሜል አድሬሳችንን መቀየር እንችላለን ከዛ በኋላ እሱን ከጨረስን በኋላ አፕዴት የሚለውን ከታች ስንመታው ራሱ አፕዴት ያደርገዋል ማለት ነው እና በጣም ቀላል ነው ኢንሻአላህ ሁላችሁም ሜምበር የሆናችሁ በሙሉ በቅርብ ኢንሻአላህ ያው እንዳልኳችሁ በአንድ ሳምንት ውስጥ ይደርሳችኋል ሰሞኑን አንዳንዶቻችሁም እየደረሳችሁ ነው ኒውስሌተራችን እና ኢንሻአላህ እሱንም አሳያችኋለሁ ምን እንደሚመስል ኒውስሌተራችን እና ኢንሻአላህ የሚደርሳችሁ የኒውስሌተራችን ደግሞ ይሄንን ይመስላል ይሄ ኒውስሌተር ብዙ ኢንፎርሜሽኖችን በየወሩ ይዞ ይወጣል እና አሁን ግን ለመጀመሪያ ጊዜ እንኳን ደህና መጣችሁ የሚል ነው ሜምበርሺፕ ኢንፎርሜሽን እዛ ላይ የሚያስቀምጥ ነው ምንድነው የሚያደርገው ያው ኢንፎርሜሽን አከፋፈሉ ሁኔታዎችን በሙሉ እዚህ ላይ ይገልጻል እና በቀኝ በኩል ደግሞ የአከፋፈል አይነቶችን ኦንላይን እንዴት መክፈል እንደምትችሉ በቀኝ በግራ በግራ በኩል እንዳስቀመጠው እዚህ እንደማለት ነው ከዛ በአድራሻችን ደግሞ በቼክ ምናምን እንዴት እንደምትልኩ ከዛ ሪፕሬዘንታቲቮቹን ደግሞ እዚህ ጋር ያስቀምጣል ማለት ነው እነማን እንደሆኑ እሱን ታገኙታላችሁ ኢንሻአላህ በዚህ አይነት ከዛ በየወሩ ይሄ ኢንፎርሜሽን ይላካል በየወሩ መጨረሻ ላይ የክፍያ ማሳሰቢያ ወይ የክፍያ ማስታወቂያ ተብሎ ይላካል ማለት ነው ከነ ኒውስ ካሉን ወርሃዊ ኒውስ ጋር ኢንሻአላህ በየወሩና ያኔ ለአመቱም የከፈላችሁ ለሶስት ወርም የከፈላችሁ አትሊስት የሚያስታውሳችሁ ነገር ነው ገብታችሁ ታዩና የተከፈለ ከሆነ ኦሬዲ ጀዛኩሙላህ ተከፍሏል ማለት ነው ያልከፈለን ደግሞ በዛው እናስተዋውሳለን ይሄ ማስ ሜል የሚሄድ ነው ለሁሉም በየወሩ ኢንሻአላህ ይጠቅማል ብለን ያሰብነው
እና በየወሩ የሚያሳስባችሁ ነገር በወር መጨረሻ ወር ላይ አንድ ጊዜ ኒውስሌተር ተብሎ እናንተን የሚያስታውስ የሜምበርሺፕ ያችሁን ከፍላችኋል ወይ አፕዴት አድርጋችኋል ወይ የሚል በየወሩ ይላክላችኋል ከአንዳንድ ኒውሶች ጋር እና ኢንሻአላህ እሱን እንከታተል ግን ዋናው አሁን ምንድነው ያው የመጀመሪያ ሬጅስተር ያደረግን ሰዎች በዚህ ሳምንት ውስጥ ሁላችንም ኢሜሎቻችን ቼክ እናድርግ ኢሜሎቻችን ደግሞ ኢንሻአላህ ቼክ የሚደረጉት እና ኢሜሎቻችን ደግሞ ቼክ ስናደርግ ኢንሻአላህ ምን ማድረግ አለብን ኢንቦክስን ብቻ አይደለም ምን እናደርገው አሁን ለምሳሌ ወደዚህ ካስጠጋውት ኢንቦክስን ብቻ አይደለም ቼክ የምናደርገው ብዙ ጊዜ ስፓምን ቼክ እናደርግ ኢንቦክስ ውስጥ ካልመጣልን ስፓም ውስጥ ይኖራል ማለት ነው ስፓም ወይም ትራሽን ካለ ይባላል ስፓም ወይም ምንድነው የሚባለው ሌላ ቋንቋ አለ ሁለተኛ ግን ብዙ ጊዜ በስፓም ነው የሚጠቀሙት እዛው ካለ ደግሞ ከቢላል ኮሙኒኬሽን የመጣውን ቼክ እናርግ እና ይሄ ነው የሚመስለው ባጭሩ ኢንሻአላህ ጥያቄ ካላችሁ እኔ እመልስላችኋለሁ ጀዛኩሙላሁ ኸይረን ጀዛ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ማይክ ተቀበሉ